የዚህ ሳምንት የመጽሐፍ ቅዱስ ታሪኮች አንድ ታላቅ እውነት ያስታውሱናል። እግዚአብሔር በእኛ ላይ ተስፋ አልቆረጠም። ኢየሱስ ስለ ጠፋች በግ ታሪክ ነገረን። እረኛው በጎቹን አልረሳውም፣ እስኪገኝ ድረስ ፈለገው። ይህ እግዚአብሔር እንደ ጠፋን ሲመስለን እንደሚፈልግን ያስታውሰናል። እንዲሁም ስለ ያይሮስ ስለተባለ ሰው ሰምተናል። ልጁ በጣም ታመመች። ሰዎች ጊዜው በጣም ዘግይቷል ብለው አሉት። ኢየሱስ ግን አትፍራ፣ እመን አለው። ኢየሱስ ተስፋ በሌለበት ሕይወትን አምጥቷል። ይህ ለእግዚአብሔር ምንም ነገር እንዳልዘገየ ያስታውሰናል። በባሕር ላይ ስለተከሰተው ማዕበልም ሰምተናል። ደቀ መዛሙርቱ ፈሩ። ነገር ግን ኢየሱስ ማዕበሉን ተናገረው። ነፋሱ ቆመ፣ ሰላም ተመለሰ። ይህ ኢየሱስ በፍርሃት መካከል ሰላምን እንደሚያመጣ ያስታውሰናል። ዛሬ የጠፋህ ሊመስልህ ይችላል። ፍርሃት ሊሰማህ ይችላል። ሁኔታህ በጣም ከባድ እንደሆነ ሊሰማህ ይችላል። እግዚአብሔር ግን ያይሃል። እግዚአብሔር ይሰማሃል። እግዚአብሔር ከአንተ ጋር ነው። ጠፍተህ ከመሰለህ እግዚአብሔር እየፈለገህ ነው። ተስፋ መቁረጥ ከተሰማህ እግዚአብሔር አሁንም እየሠራ ነው። ከፈራህ ኢየሱስ ሰላም ያመጣልሃል። ተስፋ አትቁረጥ። እግዚአብሔርን እመን። ከእነዚህ ባለ ታሪኮች ጋር የነበረው ኢየሱስ ዛሬም ከእኛ ጋር ነው። ይህ ታሪክ አበረታታ። ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ አድርግ።